ለዚያም ተዘጋጁ። ትምህርቱ ሲገባችሁ ነው። እኛ ስጡ ብለን ስጦታም አይደለም፣ ግን ግርግር እንዲህ ቆሞ እንዴ የሚካኤል ቤት ነገ መጥቼ ፊቱ እምጸልይ ካላችሁ ገብቷችኋል ማለት ነው። አለበለዚያ ዝም ብሎ በእግር መጥቶ በእግር መሄድ ይሄ ከጎማው የሚሻል አይደለም፣ ከመኪናው ጎማ ማለት ነው። እና ሚካኤል ብዙ ድንቅ ነገር አድርጓል፣ ብዙ የማይቆጠር ማለት ነው። ከዚያ ውስጥ አንዱን ልንገራችሁ፣ በደንብ ተከታተሉ። ቅድም ሊቃውንቱ ባህራን ይቤ ዘነገደ ባህረ ነገር አረፍተ ነገሩ ባህራን ዘነገደ ባህረ ይቤ ነበር በሰዋስው ደረጃ፣ ግን አጉራ ዘለል ይባላል። እንትኑን ለቆ ወዲያ ቅጽሉ ሲመጣ ባህራን ይቤ የሚለው ባህራን ዘነገደ ባህረ ይቤ ነበረ የሚባለው። ዙሮ ዙሮ ቁም ነገሩኛ በባህር ላይ የሄደው ባህራን አለ ነው። ምን አለ? ርኤክዎ ለሚካኤል ሚካኤልን አየሁት፣ ወስእንኩ ጠይቆቶ ለየው እንጂ ምንም ልረዳው አልቻልኩም አለ። አሁን ይሄን ያዙ። እንደው ርኤክዎ የሚለው ማንን አይተነህ ልትሉ ነው ዛሬ? አባ ማርቆስን ነው? አዎ እንደሱ አይደለም። ሚካኤልን አየሁት ነው ያለ። አዎ እኛም ማየት እንችላለን፣ ምንም ከተዘጋጀ። በባህር ላይ የሄደው ባህራን አለ። ምን አለ? ርኤክዎ ለሚካኤል። ዛሬ ይሄ ነው አጀንዳችን፣ ሚካኤልን አይተን መሄድ። ምን ሲያረግ? አዎ በባህሩ ላይ ነው ያለ። በሜዳዋ በባህሩ ሳይሄድ በባህር ተጥዬ በሳጥን ውስጥ ሆኜ ሳይሄድ አየሁት አለ። እዚያ ስልክ የምታወራለ እሷ አየኝም ብላ ነው። ነይ እስኪ ነይ እስከ ስልክ ነይ። ወይ ሚካኤል ጋር እያወራሁ ነው እንዳትል ደግሞ ማናው ቃል መቼት ለውሸት ልንበብ ችግር እኮ የለም። እስኪ አንቺው ማን ጋር ነው የምትዋለው? ሚካኤል ጋር ከሆነ ሶኬ ከማን ጋር ነው? አሁን ከሚካኤል ሌላ ታምሽ ቆይ ነይ ይኸው እስኪ በዚህ ታገሱ፣ ትንሽ ቆዩ። ትሽማ ቤት ትቆይሽ እንዲ ቢያትሽ ሳይለንት አለ ቤት ላርግና አሁን እግዚአብሔር ጋር አውሩ እንጂ ቤት መቼ ታወሩ? ቆይ እዚህም መጣችሁ እንዴ? መቼ እንደው ምን ጊዜ ታገኛላችሁ? ዛሬ እግዚአብሔር ጋር ካላወራችሁ፣ ሚካኤልን ካላያችሁ ምን መፍትሄ ያለው? የኑሯችን ጉዳይ የሀገራችን ጉዳይ ምን መፍትሄ አለ? የሚታረዱት ክርስቲያኖች ጉዳይ ምንድን ነው መፍትሄ? አዎ አምሳል በፈረስ በሰራዊት ሆኖ ሲመጣ አንተ ብላቴና ምንድን ነው ሲለው ደነገደ። ንጉሥ ለአንዱ በላለት ናስ ነው መቼም ያስደነግጣል። ምንድን ነው ያስቆ አንተው እኛ ብቻ አይደለም ነቢያቱ ሲሰጠው ሁሉም ሰጠ፣ ግን ሰላም ስጠና ነቢያቱ በሰራዊቱ ሰጣን ሰላም አጣ። አንተ ነቢያት ብላቴና ና ምንድን ነው ሲለው እና ደነገጠ። ሲከፍተው ሲያይ እዚያ ወርቅ የመሰለ ህንፃ ሲል ቁልጭ ይላል። ምንድን ነው እየተቆነጠጣችሁ ነው ልል የምትሉ እንደው ቆይ ዛሬ በልጆቻችሁ ዙሪያ የለም እሳትን ውስጥ ናቸው አለ። ምንድን ነው እሳትን ውስጥ ነው ወጣት መክፈቻ ወላ ሰላም
ግማሹ በመንገድ የት እንሂድ በሳጥን መንዚህ ሆነ። ይሄ ነው እዚያ ውስጡ ነው። እኛ ብቻ አይደለም ነቢያት እግዚአብሔርን አመሰገን ብዬ ሰላም ስጠና እግዚአብሔር እንዲያለን ይሰጠኝ አምላክን ሀበነ ሰላም በግ ጠባቂ መኩሎ ማንን ከና ማሰተ ሰላም ይችል እንኳ ይዛችሁ ነቢያት ይችል አዎ። እና ከዚያ በኋላ ከፍተው ከ20 ዓመት በኋላ ያ ወርቅ የመሰለ ሕፃን ባህራትን በሳጥን አድርጎ ባህር የጣለው ደስ አይልም። ለንግድ ወደዚያ ሀገር ይሄዳል። እንዲያው ቆይ ዛሬ በልጆቻችሁ ዙሪያ ባህራን ሳጥን ውስጥ ናቸው። ምንድን ነው ባህራን መክፈቻ ወላጆቻቸው እንዴ ግማሹ ከባህር ወርቋ ግማሹ እንደዚህ ባህራን ማለት ዘረከፍትወ ከውሃ የተገኘ ማለት ነው። እግዚአብሔር ያመሰግን ብዬለው ነበር። እግዚአብሔር ያለን ሰጠኛል አሳደገና በግ ጠባቂ አደረገው። ማንን አዎ ይችን እንኳ ይዛችሁ ውስጥ ይችን እንኳ አዎ። ከዚያ በኋላ ከ20 ዓመት በኋላ ያ ክፉ ሰውዬ ባህራንን በሳጥን አድርጎ ባህር የጣለው ለንግድ ወደዚህ ሀገር ይሄዳል። እዚህ የበግ ጠባቂው ሀገር ሄዶ እንደው መጠጊያ ለዛሬ እባክህ አከራየኝ ብሎ ይጠይቀዋል። እሺ ምን አለ ብሎ ያስገባዋል። ኋላ ሰውዬ ድንግጥ አለ። ባህራን ሲል ምንድን ነው ባህራን ብለህ የጠራው አለ። አዎ እንዲህ ነው ከባህር ወርቅ አግኝቼው። ባህራን ማለት ዘረከብክወ ከውሃ የተገኘ ማለት ነው። ያገኘሁት ሲል ባህራን ነው። እና ታሪኩን ነገረው። የለም አለ ምንድን ነው እሱ? ሰላም። አዎ ጎበዝ፣ ሰላም። አዎ ሰላም በሳጥን ውስጡ ነው። ማን ይክፈል? ሰላም። እኛ ብቻ አይደለም ነቢያት ሁሉን ሰጠህን፣ ግን ሰላም ስጠና። ነቢያቱም እግዚኦ አምላክነ ሀበነ ሰላም እስመ ኩሎ ወሀብከነ ሁሉን ሰጠን ሰላም አጣናል። ነቢያት እነ ዕንባቆም ማለት ነው። እና ሲከፍተው ሲያይ እዚያ እንደ ወርቅ የመሰለ ሕፃን ቁልጭ ይላል። አያ ደስ አይልም? አዎ እንዴ እየተቆነጠጣችሁ ነው ልል የምትሉ እንዲያው ቆይ ዛሬ ልጆች በልጆቻችሁ ዙሪያ እኮ እሳጥን ውስጥ ናቸው። እሳጥን ውስጥ ነው። ወጣት እኮ መክፈቻ ወላጆቻቸው ግማሹ በመንገድ የት እንደሄደ ግማሹ እንደዚህ እኮ ነው። ይሄ ነው እዚያ ውስጡ ነው። ኋላ ደስ አለው። እግዚአብሔርን አመሰገን ብዬለው ነበር። እግዚአብሔር እንዲህ ያለን ይሰጠኛል አሳደገና በግ ጠባቂ አደረገው። ማንን አዎ ይችን እንኳ ይዛችሁ ውስጥ ይችን እንኳ አዎ። ከዚያ በኋላ ከ20 ዓመት በኋላ ያ ክፉ ሰውዬ ባህራንን በሳጥን አድርጎ ባህር የጣለው ለንግድ ወደዚህ ሀገር ይሄዳል። እዚህ የበግ ጠባቂው ሀገር ሄዶ እንደው መጠጊያ ለዛሬ እባክህ አከራየኝ ብሎ ይጠይቀዋል። እሺ ምን አለ ብሎ ያስገባዋል። ኋላ ሰውዬ ድንግጥ አለ። ባህራን ሲል ምንድን ነው ባህራን ብለህ የጠራው አለ። አዎ እንዲህ ነው ከባህር ወርቅ አግኝቼው። ባህራን ማለት ዘረከብክወ ከውሃ የተገኘ ማለት ነው። ያገኘሁት ሲል ባህራን ነው። እና ታሪኩን ነገረው።